ለኤልፒቲ ወይም ደግሞ ሎጂካል ፕሮብሌም ኦፍ ትሪኒቲ መልስ ይሆን ዘንድ ለምንድን ነው ካውንቲንግ ባይ ዲቪዥንን መቀበል የሌለብን ወይም ደግሞ ባንጠቀም የሚመረጠው? ቀለል አድርጌ እነግራችኋለሁ። ያው እንደምታውቁት ኢስተርን ኦርቶዶክሶች ውስጥ ያሉ አንዳንድ አናሊቲካል ፊሎሶፈሮች እንደነ ቦብ ብራንሰን የመሳሰሉት ካውንቲንግ ባይ ዲቪዥን ኤልፒቲን ሶልቭ ያደርጋል፣ መፍትሄ ያመጣል ብለው ያስባሉ። ግን እውነት እንደዛ ነው? መፍትሄ ያመጣል? እውነት ለመናገር ምንም በቃ ምርጥ የሚባል እንከን የሌለበት መፍትሄ ይሰጠናል? አይ አይመስለኝም። ልክ እንደኔ ከዛ አስቀድሜ ካውንቲንግ ባይ ዲቪዥን ሲሉ ምን ማለታቸው ነው? ቦብ ብራንሰን ራሱ ከሌሎች ከሶስት ሰዎች ጋር ሆነው ዋን ጋድ 3 ፐርሰን 4 ቪውስ በሚለው በጻፉት መጽሐፍ ላይ ካውንቲንግ ባይ ዲቪዥንን በዚህ መልኩ ነው የሚያስቀምጠው። ካውንቲንግ ባይ ዲቪዥን ማለት ሃዎችን ለመቁጠር በሃነት በቦታ ሊመተሩ ወደሚችሉና ሀ በሚል መጠሪያ ወደሚጠሩ ክፍሎች መከፈል በመነሳት የሚቆጥር ነው። ትንሽ ጃርገን ሆነባችሁ ሊከብድ ይችላል። ቀላል አድርጌ ላስረዳችሁ። ሸ በእና ቄ የሚባሉ ሶስት ሰዎች ቢኖሩ እነርሱም ደግሞ ሰውነት በሚባል ሴት ወይም ስብስብ ውስጥ ደግሞ የሚካተቱ ከሆነ ወይም ደግሞ የዛ ሜምበር ከሆነ የሴቱ ሰውነት በሶስቱ ዘንድ ተከፋፍሎ በመካከላቸው የቦታ ልዩነት ስፓሻል ዲስኮንቲኒቲ ስላለ ሶስት ሰዎች ተብለው ይቆጠራሉ ማለት ነው። ስለዚህ ካውንቲንግ ባይ ዲቪዥን መሰረት የሚያደርገው ስፓሻሊ ዲስኮንቲኒየስ መሆንን ነው፣ በቦታ ተመትሮ ተፈልጦ መኖርን ነው ማለት ነው። በዚህም አንዱ መለኮት በሶስቱ አካላት ላይ ሳይከፈልና ሳይመተር ህልው ስለሆነ ወይም በሶስቱ አካላት ልክ ስለማይከፋፈል አንድ አምላክ እንጂ ሶስት አማልክት አንልም ነው። ምክንያቱም ኢንዲቪዚብል የሆነ አንዲቫይድድ የሆነ ዲቫይን ኔቸር ስላለ በዲቪዥን ስንቆጥር መለኮት የማይከፈል ስለሆነ አንድ ብለን እንቆጥራለን ነው ካውንቲንግ ባይ ዲቪዥን ማለት። ኦኬ ሶፋር በቃ ሶልቭ አደረገው። ሶስት አምላክ አይደለም ዲቪዥን ስለምንቆጥር አንዲቫይድድ የሆነ ዲቫይን ኔቸር ስላለ አንድ አምላክ ነው። አበቃ ናት ሶ ፋስት። ግን እዚህ ጋር አንድ አምላክ የሚለውን ሶስት አምላክ እንዳልሆነ በማሳየት ዲስፕሩቭ ቢያደርግም አንድ አምላክ የሚለውን ፕሩቭ ማድረግ ቢችልም ነገር ግን ተያይዞም ሌላ ችግር ይመጣል። ይሄው ምንድነው? አስቀድሜ ስናገር እንደሰማችሁኝ ካውንቲንግ ባይ ዲቪዥን መሰረቱ ስፓሻሊ ዲስኮንቲኒየስ መሆን ላይ ነው፣ በቦታ ልዩነት መኖር ላይ ነው። ታዲያ እኛ ሶስቱ የሥላሴ አካላት ዲስቲንክት ናቸው፣ የተለያዩ ናቸው በአካል ብለን ብናምንም ነገር ግን ደግሞ በጊዜና በቦታ ይለያያሉ ብለን አናስብም። አብ በወልድ ወልድ በአብ ውስጥ ህልው ነው ብለን እናምናለን። ፔሬኮሪስ የሁነት መገናዘብ ስላለ ማለት ነው። ስለዚህ ካውንቲንግ ባይ ዲቪዥን መሰረት አሁንም ከቆጠርን ሶስት አካል ሳይሆን አንድ አካል ነው መሆን ያለበት። ምክንያቱም ስፓሻሊ ስለማይለያዩ ማለት ነው፣ በጊዜና ቦታ ስለማይለያዩ አካላቱ ማለት ነው፣ ምንም ዲስቲንክት ቢሆኑ። ስለዚህ ካውንቲንግ ባይ ዲቪዥን ከቆጠርን ኢቭን የመለኮትን አንድነት ፕሪዘርቭ ማድረግ ብትችልም ነገር ግን ደግሞ የአካላቱን ልዩነት ደግሞ ማስቀጠል አትችልም። እዚህ ጋር የሚሰጥ ኮመን ምላሽ ምንድነው? ኖ ባይ ዲቪዥን እኮ የምንቆጥረው መለኮትን ነው፣ ነገር ግን አካላቱን የምንቆጥረው በአብሶሉት አይደንቲቲ ነው የሚል ምላሽ ነው የሚሰጠው። በተለያየ መንገድ አካላትንና መለኮትን ወይም አምላክነትን ስለምንቆጥር ስቲል የአካላት ልዩነት ይጠበቃል ይሆናል። ግን እዚህ ጋር ሌላ አስከትልና ጥያቄ ብንጠይቅ መበለስ የሚችሉ አይመስለኝም። ሲመልሱም አላየውም። ምንድነው እሱ? ለምንድነው አካላቱን በአይደንቲቲ ቆጥረን መለኮትን ደግሞ በዲቪዥን የምንቆጥረው ብንል መልስ አናገኝም። ኦኬ ስለዚህ አካላቱን በአይደንቲቲ የምትቆጥረው ሶስትነታቸው እንዳይጠፋ እንዳይቀር ከሆነ መለኮትን ደግሞ በዲቪዥን የምትቆጥረው አንድነቱ ለመጠበቅ ከሆነ ይህማት ስፔሻል ፕሊዲንግ ፋላሲ ነው እየሰራህ ያለው ማለት ነው። ምን ማለት ጀስቲፊኬሽን የለህም ማለት ነው። ምክንያቱም ስፔሻል ፕሊዲንግ ማለት አንጀስቲፋይድ ኤክሰፕሽን ስለሆነ። ስለዚህ ካውንቲንግ ባይ ዲቪዥን እንደዚህ አይነት ፕሮብሌሞች አሉበት። አዳፕት እንድታደርጉ አልመክርም። ስለዚህ ቆንጆ የሚባለው ምንድነው? በቃ ምርጥ የሚባለው ሪላቲቭ አይደንቲቲን አዳፕት አድርጉ። ምርጥ ይሄ ነው። ሪላቲቭ አይደንቲቲ በጣም ሰፊ ብሮድ ስለሆነ ሁሉንም ስለሚያቅፍ መጠቀም እንችላለን ማለት ነው። ቴንክስ ሰላሙን